ውርጃ ለምን ይከሰታል፣ በምን ምክንያት ይከሰታል የሚለውን እናብራራለን። ጤና ይስጥልኝ። ዶክተር መብራቱ ጀንበር የማህፀንና ጽንስ ስፔሻሊስት ከተክለ ሃይማኖት ጠቅላላ ሆስፒታል። ውርጃ በተለያየ ምክንያት ሊከሰት ይችላል። ይሄውም አንደኛ የተፈጥሮ ችግር ካለ ነው። ማህፀን እርግዝናን መሸከም ካልቻለ በተለያየ ምክንያት በአደጋም ሆነ እንዲሁም ደግሞ ውስጣዊ ውህዱ ትክክለኛ ባላንስ ከሌለው እንዲሁም የተፈጥሮ ፍጥረቱ ራሱ ሲፈጠር የተፈጥሮ ችግር ካለበት ክሮሞዞማል አብኖርማሊቲ የምንላቸው ናቸው። አብዛኛው እንደውም በአንደኛ ደረጃ ውርጃን የሚያስከስተው ይሄ ሁኔታ ነው። የተፈጥሮ ችግር ሲኖረው ነው። እንዲሁም ደግሞ ቋሚ የሆኑ የጤና ችግሮች ካሉ ለምሳሌ የደም ግፊት፣ ስኳር እንዲሁም ሌላ የደም ችግሮች ለምሳሌ የደም መቅጠንም ሆነ መወፈር እንዲሁም አንዳንድ ጊዜ ኖርማል እርግዝና ሆኖ ትንሽዬ ደም ልትኖር ትችላለች። ያ ማለት ውርጃ ተከሰተ ማለት አይደለም። እርግዝናው ሂዶ ቦታ ሲይዝ ትንሽ የመድማት ባህሪ ይኖራል። በይበልጥ ልጠቅስ የምፈልገው ደም መድማት ካለ ማህፀን ውስጥ ሳይሆን ከማህፀን ውጭም እርግዝና ከተከሰተ ይደማል። እንደዚህ አይነት ችግር በሚከሰትበት ጊዜ ለሕክምናውም ሆነ ለችግሩ መፍትሄ ለማግኘት ወደ ጤና ማዕከል በመሄድ ቶሎ ብሎ ከሐኪም ጋር መወያየት ያስፈልጋል። ጥያቄ ካላችሁ ኮሜንት ላይ በማስቀመጥ ለጥያቄዎቻችሁ መልስ እንሰጣለን። እናመሰግናለን። ተክለ ሃይማኖት ሆስፒታል